ሃይ ብሌን ነኝ የብሌን ቢቲ ፋውንደር። ዛሬ ዱባይ ላይ የሚገኘው 6 ቤድሩም የመኖሪያ ቤቴን ቪላ ላሳያችሁ ነው። Welcome to my house. ዳት ሻኔል ውሻዬ ነች። እንግዲህ ከሳ ልጀምር፣ ቤቱን አብረን እናስገበኛቻለን። እሺ እዚህ ጋር እንግዲህ የምታዩት ይሄ ዎክ ኤሪያ ነው እንደገባችሁ። እዚህ ደግሞ በጣም ትልቅ የሆነ ሰፊ የሆነ ግራውንድ ፍሎር ላይ የሚገኝ ነው። ይሄ እንደምታዩት እንግዲህ ሶፋው ፒውር ሌዘር የብሪቲሽ ስታይል ነው። ሙሉ ቤቴ የብሪቲሽ ስታይል ነው ግራውንድ ፍሎር ላይ ያለው ማለት ነው። እና እንደምታዩት እንጨት ነው፣ ፒውር እንጨት በሙሉ ሌዘር ነው። ይሄንን ይመስላል። ቲቪ ስታንድ ሳይቀር እንጨት ነው፣ ምክንያቱም የብሪቲሽ ስታይል ስለሆነ ማለት ነው። እና ወደዚህ ደግሞ ስንሄድ ዳይኒንግ ሩም አለ። ዳይኒንግ ሩም በጣም ሞደው የእንጨት ቴብሌ ዳይኒንግ ቴብሌ ይሁት በጣም ነው የሚያምረው። ውስጡ በር ነው ውስጡ በር የሚከፈት በር ማለት ነው። እና ይሄ ኦልድ ስታይል የሆነ የመኖሪያ ቤት የበር ነው። እና ያ እንደዚህ ይመስላል። ቢዩቲፉል እዚህ ጋር ፒክቸር አለ፣ በጣም ቆንጆ ፔንቲንግ። እሺ እዚህ ጋር እንግዲህ እንደምታዩት ኦሊቪያ ውሻዬ፣ ሁለተኛ ውሻዬ እዚህ ጋር አለች። ገና 1 ዓመቷ ነው ማለት ነው። የብሪቲሽ ቡልዶግ ነች። ይሄው መኝታ ቤቷ እዚህ ነው፣ ሻወር ቤቷ እዛ ነው። ይሄ የውሾቹ ክፍል ነው ማለት ነው። እዚህ ጋር በጣም የምወዳቸው የጠረጴዛ ጌጦች አሉ፣ በጣም ያምራሉ፣ ወዳቸዋለሁ። ይሄ ዎኪንግ ኤሪያ ነው። ሁለተኛ ሳሎኔ ደግሞ በጣም ወዶ ሳሎኔ ደግሞ ይሄ ነው። ይሄ የአረቢክ ተች ነው፣ አረቢክ ስታይል ነው ያደረኩት፣ ዲዛይን ያደረኩት ራሴ ነኝ። በጣም ወደዋለሁ። እዚህ ጋር ቁጭ ብዬ ከጓደኞቼ ጋር እንግዲህ ስንዝናና ሲመጡ ጓደኞቼ እዚህ ነው የምቀበላቸው። እዚህ ጋር ቁጭ ብለን እናወራለን፣ ዋይን እንጠጣለን፣ ኮፊ እንጠጣለን። በጣም የምወደው ሩም ይሄ ነው ማለት ነው። እሺ እዚህ ላይ በጣም የምወደው ደግሞ ይሄ ቤንትሊ ዋች በጣም የምወደው ነው። ቤንትሊ የጠረጴዛ ሰዓት ማለት ነው። እዚህ ጋር ባራለ። እዚህ ጋር ደግሞ ስትመጡ እንግዲህ እጅ መታጠቢያ ነው። እዚህ ጋር እጃችን ታጠባል። እዚህ ጋር የምታዩት ፒክቸር የኔ የሰርጌ ፎቶ ነው። በጣም ነው የምወደው። ስለዚህ እዚህ ጋር አድርጌያለሁ ሁሉም ሰው ሲመጣ እንዲያው። እሺ ኦፊሴን ደግሞ ላሳያችሁ። ኦፊሴ እዚህ ጋር እንደምታዩት እንግዲህ በጣም የሚያምር ነው። ሪላክስ ስፈልግ እዚህ ጋር ሶፋ ላይ ቁጭ እላለሁ። እዚህ ጋር የምታያቸው ሰርተፊኬቶቼ ናቸው የተማርኩባቸው የቢቲ ኮሌጆች ማለት ነው። እዚህ ጋር አዋርዴ ነው ዱባይ ላይ የተሰጠኝ። ቁጭ ብዬ እዚህ ስራዬን እሰራለሁ ማለት ነው። በጣም ደስ የሚል ኳይት የሆነ ቦታ ነው። በጣም ነው የምወደው። አንዳንዴ ደግሞ መጥቼ እዚህ ጋር አልችልበትም ግን ደስ ይለኛል። በቃ ደስ ይለኛል ጨዋታውና ይሄን ይመስላል። እዚህ ጋራ አንዳንድ ሰዎች ለቢዝነስ ሲመጡ ሲመጡ እዚህ ጋር የብሌን ቢቲ ፕሮዳክቶች አሉ ላይ ይሄ ሾሩሜ ነው ማለት ነው። እንደ ሾሩም አሳያቸዋለሁ። ብሌን ቢቲ ወደ ኪችኔ ደግሞ ልውሰዳችሁ። እዚህ ጋር የምታያት እንግዲህ ኪችኔ ነው። ቁርስ ምናምን እዚህ ብሬክፋስት ሰርተን እዚሁ ነው የምንጠቀመው። ሳሎናችን እንዳናቆሽሽ ማለት ነው። እዚህ ላይ ነው የምንጠቀመው። ናይስ ቪው አለው እዚህ ጋር። እሺ እዚህ ጋራ ደግሞ ዋሽንግ ሩማችን እዚህ ጋር ነው። ይሄ የሚያግዙኝ ሰዎች 2 ልጆች አሉ የሚያግዙኝ፣ የነሱ ኤሪያ ነው ይሄ አካባቢ ማለት ነው። መኝታ ቤታቸው እዚህ ነው። እዚህ ላይ ደግሞ ወጥተው እዚህ ሻይ ቡና የሚዝናኑበት ብዙ ጊዜ እነሱ ናቸው የሚጠቀሙበት፣ ግን እኔም በጣም የምወደው ቦታ ነው ይሄ አካባቢ። ከዛ ጋርደናችን እዚህ ጋር አለ። ሙቀት ስለሆነ አሁን ትንሽ ደርቋል፣ አበቦች ምናምን ሞተዋል ማለት ነው። ዱባይ አሁን ሙቀት መጥቷል። ስለዚህ እኔ በጣም የምወደው ኤሪያ ነው። እዚህ ጋር ቁጭ ብለን በዊንተር ሻይ ቡና የምንጠጣበት የባርቢኪው ኤሪያ ነው ማለት ነው። ይሄ ዊንተር ላይ እንግዲህ እዚህ ጋር ቁጭ ብለን ብራንች የምናደርግበት ፋሚሊ ተሰብስቦ እዚህ ጋር ጥር ታይም ሰንዴይ ብራንች አደርጋለሁ። እዚህ ጋር በጣም ደስ የሚል ቦታ ነው። እዚህ ጋር ወደፊት ስዊሚንግ ፑል አረጋለሁኝ ብዬ አስባለሁ። ውሾቹ ምናምን እዚህ ጫታል፣ ከውሾቹ ጋር ጫታለሁ። እዚህ ጋር ደስ የሚል ቦታ ነው። በቃ ሰመ ሪላክስ እናደርጋለን ማለት ነው። ኦኬ ይሄን ይመስላል ጋርደናችን። ትንሽ ደርቋል።
እዚህ ጋር ታያት ደግሞ መኪናዎቻችን ናቸው። እነዚህ በጣም ለዊኬንድ ላይ የምንጠቀመው ካርጌ ነው። እቺ ፌራሪ ደግሞ ያው ዊኬንድ ላይ የምንጠቀማት ነች። በብዛት አንጠቀማትም። በጣም በብዛት የምጠቀመው መኪናዬ ሬንጅ ሮቨር ነው። በጣም ነው የምወደው ሬንጅ ሮቨር። በቃ ይሄንን ይመስላል። ኦኬ ይሄንን ይመስላል ማለት ነው።